የህይወትን የጉዞ መጀመሪያና መጨረሻ በውስጧ ደግሞ ልናሳልፈው እንዴት ይገባል የሚለው ማስተማር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዱዓቸውን ሲጀምሩ እንደዚህ አሉ። ሱብሃንአላህ አላሁ አክበር አሉ። አንተ እኮ ጌታዬ የጠራህ ጌታ ነህ፣ አንተ ታላቅ ጌታ ነህ አሉ። ምድር ወዳጆቼ ብዙ መከራ ያለባት ናት፣ ብዙ ውጣ ውረድ አላት፣ ብዙ መሰናክል አላት። በዚህ መሰናክል ውስጥ ድካም አለ፣ ልፋት አለ፣ መውጣት መውረድ አለ፣ መሰልቸት አለ። አንዳንድ ጊዜ ያሰብናቸውና ያለምናቸው ነገሮች በሙሉ አድክመውን ወገባችንን አጉብጠው ሳናሳካቸው ያመናል። ግን አንድ ንግግር ያስፈልጋል እዛ ውስጥ። ከዚህ ሁሉ የዱንያ ጋጋታ በላይ ማን ታላቅ ነው? አላህ ታላቅ ነው። የሰው ልጅ ንግግሩን መጀመር ያለበት ምን ብሎ ነው? አላሁ አክበር ብሎ ነው። መጀመሪያ ልጅ የተወለደ ጊዜ በጆሮ ላይ አዛን እንላለን። ምን እንላለን? አላሁ አክበር፣ አላሁ አክበር እንላለን። የዱንያ ጉዞውን መጀመር ያለበት አላህ ታላቅ ነው ብሎ ነው። አላህ ታላቅ ነው ብሎ የጀመረ በምድር የያዛቸው ነገሮች በጠቅላላ ትንሽ እንደሆነ ያውቃል። በምድር ያገኛቸው የያዛቸው ነገሮች ትንሽ እንደሆነ ያወቀ ለአላህ ባርነት ይዋደቃል። ታላቅ የሚሆነው ለትልቁ ባሪያ ምን ሲሆን ነው? ለትልቁ አምላክ ምን ሲሆን ነው? ታላቅ ባሪያ ሲሆን ነው። ወዳጆች የአላህ መልእክተኛ ህይወትን የምትጀምሯት አላሁ አክበር ብላችሁ መሆን አለበት እያሉ ቀጠሉ። ሱብሓነ አለዚ ሰኸረ ለና ሃዛ አሉ። እርሱ ይህንን ነገር ባያገራልን ኖሮ የጠራው ጌታችን ማን ያገራው ነበር? ዛሬ አሁን እንደዚህ ቆመን እንድናወራ ወደ ተከበረችዋ ወደ ተወደደችዋ የሰው ልጅን አይነታ በተሸከመችዋ ምድር እንድንጓዝ ወደ እሷ እንድንከትም አላህ ሱብሓነሁ ወተዓላ ባይፈቅድ ኖሮ ማን ያደርገው ነበር? ገንዘባችን ነው? ችሎታችን ነው? ጊዜያችን፣ አቅማችን፣ ያለን ነገር? ምድር በጠቅላላ ቢሰበሰብ ይህን ስጦታ ሊሰጠን ይችላል? ከኛ የባሱ ሰዎች የሉም? ገንዘብ ያላቸው፣ ጊዜ ያላቸው፣ አቅም ያላቸው፣ ጉልበት ያላቸው፣ የሚመች ህይወት ውስጥ የሚኖሩ ሰዎች የሉም? አላህ ወፈቃቸው? አልመረጣቸውም። ወረቡከ የኽሉቁ ማ የሻኡ ወየኽታር ይላል አላህ። ጌታ የፈለገውን ይፈጥራል፣ ከፈለገው ፍጥረት መካከል ደግሞ የፈለገውን ይመርጣል። ለኸይር ስራ አላህ የሚመርጠው የሻውን ብቻ። ወንድሞቼ ዛሬ ያላችሁት እህቶቼ፣ እናቶቼና አባቶቼ መመረጥ ውስጥ ነው። ሄደን የምናወራው እንዲኳ አድርጌ እንዲያድርጌ እንዲመጣው ለማለት አይደለም። አላህ መርጦ ወሰደኝ፣ መርጦ ቦታው ላይ አቆመኝ፣ መርጦ ለእርሱ እንድሰግድ አደረገኝ፣ መርጦ በሱ ቤት ዙሪያ ጠዋፍ እንዳደርግ አደረገኝ። መርጦኝ ሲያበቃ ከሰዎች መካከል አላቀኝ ነው የምንለው። አላህ ባያገራው የሚገራ ነገር አልነበረም። ይሄ ብዙዎቻችን በህይወታችን ያላለምነው ነገር ሊሆን ይችላል። አላህ ግን ይሆናል ያለ ቀን ሱብሓነ አለዚ ሰኸረ ለና ሃዛ። ዱንያ ላይ ስትኖሩ ልጆቻችን፣ ገንዘባችን፣ ቤተሰባችን፣ የምንወዳቸው ጎረቤቶቻችን፣ በዙሪያችን ያለው መልካም ዓለም፣ ሰፈራችን፣ የምንበላው የምንጠጣው በምንፈልገው መልኩ ማግኘታችን፣ ይህ ሁሉ የአላህ ማግራራት ነው። የሰው ልጅ በጭንቅላቱና በአቅሙ ያመጣው በልፋቱና በውጤቱ ያገኘው ነገር አይደለም። እሱን ያሉ ሰዎችን አላሁ ሱብሓነሁ ወተዓላ ይሄንንማ ያመጣሁት ለፍቼና ጥሬ ግሬ ነበረ ያሉትን እነ ቃሩንን ሀብት ንብረታቸውን በአንድ ጥሪ ከምድር በላይ የነበረውን ከምድር በታች አድርጎታል። ቃሩን የዓለም ሀብታም ነበር፣ የዓለም ሀብታም መወዳደሪያ የሌለው የሀብት መጠኑን የተሸከመ። አላህ ግን ይሄንን ሀብት ያገኘሁት በችሎታይና በአቅሜ ነው ያለ ቀን አላህ ምድርን ተገልበጭና ዋጭው አላት። ምድር ተገለበጠች፣ ቃሩን ቀረ፣ ታሪክ ሆነ። አላህ ባያገራው እንዲህ አይከሰትም። ሁልጊዜ ይሄ የሚያስታውሰን አላህን ካላቅን በኋላ ለተዋለልን ውለታ አላህን ማመስገን አለብን ማለት ነው። አልሐምዱሊላህ ረቢል ዓለሚን፣ አልሐምዱሊላህ። ይሄንን በረሃ ማየት መታደል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ በረሃ ነበረ ለ9 ቀናት በእግራቸው። አሁን በምታዩት እናንተ ኤሲ ውስጥ ናችሁ፣ ወንበር ላይ ናችሁ፣ አይገባችሁም። ዋቂቃ አይገባችሁም። መምታት አለበት ፀሐዩ፣ አይገባችሁም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም
የሚጠጡት አጥተው ጉሮሯቸው እስከሚሰነጠቅ ድረስ በበረሃ ንዳድ ውስጥ የተጓዙት ለተከታታይ 9 ቀናት ይሄው በምታዩት ምድር ላይ ነው። በቃ እንዲሁ ነበር፣ ምንም የሌለው ጭው ያለ በረሃ ማለት ነው። በኋላ ታሪኮቹን እናወራለን ኢንሻአላህ። ጭው ያለ በረሃ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግን ዱንያ በአላህ ገርነት ውስጥ ያለች መሆኗን ስለሚያውቁ ከአላህ ጸጋ የሚቋረጥ ነገር የለም። የተጻፈው ነገር በጠቅላላ ምን ይሆናል? መምጣቱ አይቀርም። የተጻፈው የሚመጣ ከሆነ አያስጨንቃቸውም። ወፊ ሰማኢ ሪዝቁኩም ወማ ቱዓዱን ይላል ቁርአን። ሪዝቃችሁ ያለው ከሰማይ ነው፣ ቀጠሮውን ጠብቆ ይመጣል። ሰው እኮ ቀጠሮ ነው የሚያበላሸው፣ ታውቃላችሁ። ቀጠሮ ነው የሚያበላሸው። አጭበርብሮ ለምሳሌ ሰው ገንዘብ ቢያገኝና ሀብታም ቢሆን መጀመሪያውንም ያገኘው ገንዘብ እና ሀብቱ የተጻፈ ነበር፣ የተጻፈ ነው፣ እንደሚመጣ እርግጠኛ ነው። እሱን ያበላሸው መንገዱን። በሐላል ቢሰራ ኖሮ ይመጣ ነበር። ለምን? ሪዝቅ ከማን ነው? ከአላህ ነው። ወፊ ሰማኢ ሪዝቁኩም ወማ ቱዓዱን አለ። ቀጠሮውን ጠብቆ ይመጣል። አንተ ዛሬ እየነዳኸው ያለው መኪና ካለ፣ እየኖርክበት ያለው ቤት ካለ፣ እየለበስከው ያለ ልብስ ካለ፣ እየበላኸው ያለ ምግብ ካለ መጀመሪያውንም ይሄ ነገር ምን ሆኗል? ተጽፏል። አላህ ከአንተ የሚፈልገው ምንድነው? ይሄንን ነገር በመልካም ታመጣዋለህ ወይስ አታመጣውም ብቻ ነው። ለዛ እኮ ነው አላህ ኸለቀል መውተ ወልሐያተ ህይወትንም ሞትንም ፈጠረ። ለምን? ሊየብሉወኩም አዩኩም አሕሰኑ ዐመለን አለ። ከእናንተ መካከል ማን ነው መልካም ሥራ የሚሠራ የሚለውን ለመፈተን አለ አላህ። ኸላስ የአላህ መልእክተኛ ምን አሉ ጉዞ ሲጀምሩ? አንተ ባታግራራው ኖሮ አይገራም ነበር አሉ። ቀጠሉ سبحان الذي سخر لنا هذا وما كنا له مقرنين وإنا إلى ربنا لمنقلبون እቺ ህይወት ማብቂያ አላት። እንደ ዛዛታ እንደ ጨዋታ እንደያዝናት አትቀጥል። የሆነ ቀን ታበቃለች። አሁን ሊሆን ይችላል፣ ከሰዓታት በኋላ ሊሆን ይችላል፣ ከዓመታት በኋላ ሊሆን ይችላል። ምናልባት ከመካከላችን ወደ ሀገሩ የማይመለስ ሊኖር ይችላል። فعلينا أن نكون على يقين በእርግጠኝነት ልናውቀው እርግጠኛ ሆነን ልናምንበት የሚገባ ነገር ይመጣል። መቼ እንደሆነ አናውቅም። እናንተም ታበቁና ጊዜያችሁ ወደ እኔ ተመላሾች ናችሁ ወላ አላህ። ያበቃል። ይሄ ሪዝቅ ያበቃል። ይሄ ችሮታ ያበቃል። ይሄ ዕድሜ ያበቃል። ወደ አላህ ሳንመለስ ሊያልፍ ይችላል። ተመላሾች ናችሁ። ይህን ውለታ ግን መመለስ ይቻላል? ይቻላል? አይቻልም። ይህን ጸጋ መመለስ ይቻላል? አይቻልም። ለአላህ ከፍሎ የሚያቅሰው አለ? ለአላህ ከፍሎ የሚያቅሰው አለ? የከፈለ አለ? የለም። የከፈለ የለም። እነዛ ደማቸውና አጥንታቸውን በዚህ በረሃ ላይ የከሰከሱት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረቦች እንኳን አልከፈሉ። የውለታቸውን ልኬት አልኖሩ። وزلزلوا حتى يقول الرسول والذين آمنوا معه متى نصر الله مچينو يا الله ድል የሚመጣው ብለው እስከሚንቀጠቀጡ ድረስ በዚህ በረሃ ንዳድ ውስጥ ደማቸውንም አጥንታቸውንም የሰጡት አስሐቡ ረሱልላህ አልከፈሉ። የአላህ ውለታ ይከፈላል? አይከፈልም። ግን አላህ የሆነ ነገር ያበቃና ትመለሳለህ አለ። ስትመለስ ሂሳብ አለኛ ዘንድ አለ። የመጨረሻ ቀን ይባላል ማለት ነው። ወንድሞቼና እህቶቼ ወዳጆቼ ምን ፈራው ልንጠነቀቀው የሚገባ አንድ ነገር ዱንያ ላይ ካለ ያቺ ቀን ናት። አላህ ምን ይላል? ወተቁ የውመን ቱርጀዑነ ፊህ ኢለላህ ይላል። ወደ አላህ የምትመለሱበትን ያችን ቀን ፍሩ ይላል አላህ። ثم توفى كل نفس ما كسبت ሁሉም ነፍስ የሰራችውን ስራ ነጠላ በነጠላ ሂሳብ ተደርጋ ይከፈላታል። وهم لا يظلمون አለ። አላህ አይበደሉም ሰዎች አለ። ሰራችሁ አመሰገናችሁ እከፍላችኋለሁ። ሰገዳችሁን እከፍላለሁ። በእኔ ስም ሰጣችሁ እከፍላለሁ። ለእኔ ስትሉ ኖራችሁ እከፍላለሁ። አመጻችሁ እከፍላለሁ። እሱ ነው። እምቢ ያላችሁ እሱንም እከፍላለሁ። አይቀርም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የመጨረሻው ቀን ሰዎች ኪታቦቻቸው ይገለጣሉ አሉ። በድንገት ይገለጣሉ። ኪታቦቻቸውን ማንበብ ይጀምራሉ። በስማቸው የተጻፈውን ድርሳን ማንበብ ይጀምራሉ።